አመጹ በይፋ ታወጀ። ሳጥናኤል ከጎኑ ያሰለፋቸውን በሚሊዮን የሚቆጠሩ መላእክት ይዞ የራሱን መንግሥት እንደሚያውጅና ከእንግዲህ እንደማይታዘዝ በድፍረት ተናገረ። በዚያች ቅጽበት ሰማይ ተናወጠ። ብዙዎቹ መላእክት በታላቁ አለቃቸው ትዕቢት ታውረው ፈጣሪያቸውን ካዱ። በሰማያት የነበረው ዘላለማዊ ሰላም ተሰበረ። ጸጥታውም በአንድ አስፈሪ የጦርነት ነጋሪት ድምፅ ተተካ። በታማኞቹ መላእክት ሰፈር ለቅጽበት የድንጋጤ ዝምታ ሰፈነ። ወንድሞቻቸው እንዴት ፈጣሪያቸውን ሊክዱ ቻሉ? የሳጥናኤል ግርማና የተከታዮቻቸው ብዛት ለቅጽበትም ቢሆን ተስፋ የሚያስቆርጥ ግዙፍ ጥላ የጣለ ይመስል ነበር። በዚህ የጨለማና የውዥንብር ቅጽበት የትዕቢት ጩኸት ሁሉንም ድምፅ የዋጠ በሚመስልበት ሰዓት አንድ ድምፅ ከታማኞቹ ሰፈር ተሰማ። የጦርነት ነጋሪት አልነበረም፣ የቁጣ ግጭትም አልነበረም። ይልቁንም ቀላል ጥያቄ። ይህንን ጥያቄ ይዞ ወደፊት የወጣው በሹመት ከሌሎቹ ያላነሰ ነገር ግን በትህትና የተሞላው መልአክ ቅዱስ ሚካኤል ነበር። የስሙ ትርጓሜ የውጊያው መፈክር፣ የጦርነቱ ሁሉ ማጠቃለያ ነበር። ሚካኤል ማለት መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው።